ይሄ መልእክት ለወንዶች ነው። ወንዶች ራሳችሁን ጠብቁ፣ አትታልሉ። ብዙ የሚያታልሉ ነገሮች አሉ። እኛ ወንዶች ስሩ፣ ገንዘባችሁን ያዙ። ይቻለም ገንዘብ ካልያዝክ ለወንድ ጥሩ አይደለች። ቢርብህ ምሳ የሚገዛልህ አታገኝም። እንደ ሴት አይደለም። ያልሆነ ሴት ቼስ አታደርጉ። ህይወታችሁ ላይ ቫልዩ አድ ማታረግ፣ የእናንተን ህይወት ገደል ምትከት ሴት ጋር አትሆኑ። በዛም መጠን ደግሞ በጣም ጥሩ ሴቶች አሉ። እነሱን ፈልጋችሁ ለማግኘት ሞክሩ። እነሱን ብቻ ቤተሰቦቻቸውን የሚዩ ምን አይነት ካልቸር ውስጥ ነው ያደገችው የሚለውንም አጣሩ በደንብ። ለፍተህ ጥረህ የምታመጣውን ገንዘብ ዝም ብለህ እንደ ባልባሌ ቦታ ማባከን የለብህም። ይቻለም ከባድ ነች ለወንድ ልጅ። ብዙ ጊዜ ሴቶች ናቸው ለእኛ ከባድ ነው። ለወንድ ልጅ ደግሞ ሞር ከባድ ነው። ስራ ከሌለህ፣ ገንዘብ ከሌለህ፣ ራስን የምጠብቅ ሰው ካልሆንክ ማንም ዞር ብሎ አይህን። ኮሚኒኬሽን ስኪልህን አዳብር። አለባበስህን፣ ቦታ የምትሄድበትን ቦታ ሁሉ ቀይር። ጥሩ ጥሩ ቦታ አሳልፍ። ሁል ጊዜ ራስህን ለማሻሻል ራስህን በቃ ለሳቲስፋክሽን እንዲኖርህ ጠንክረህ ስራ። ጓደኛ ምናምን አያታልልህ። ብዙ ጊዜ ጓደኞች ያታሉናል አይደል? ያልሆነ ቦታ ይከቱናል። ራሳችሁን ጠብቁ፣ ራሳችሁን አስተካክሉ። ከኤልደርሊ ከእናንተ ደግሞ ተለቅ ያሉ ሰዎች ጋር አሳልፉ። በቋንቋ እንኳን አንዳንድ ጊዜ ዲፍረንት ላንጉዌጅ ትማራለህ። ከአንተ በላይ ካለ ሰው ልምዳቸውን ትቀስማለህ። እና ወንዶች ተጠንቀቁ፣ ራሳችሁን ያዙ፣ ራሳችሁን ጠብቁ፣ ገንዘባችሁን ያዙ፣ ተማሩ ላለሁ። ይመቻችሁ።